ከማርታ እንዳትለያት። ይኸውልህ ናታን፣ አንድ ነገር ከተፈጠረ ቶሎ ብለህ ለኔ ደውልልኝ። እሺ በቃ አባይ። እትዬ እንዴት ነሽ? እትዬ ደህና ነሽ? ምን ነው እትዬ? ልጁስ አዲሱ ልጇን ከወለደች በኋላ ጸባዩ በሙሉ የተለወጠው ሰላም በመጨረሻ ከማን እንደወለደች ታውቁባት ማርታ ይህንን ሰምታ ከሷ ለማረጋገጥ ቤቷ ድረስ ሄዳለች። የሰራተኛዋ ልጅ ወላጅ አባት ባለቤቷ ደረጀ መሆኑን ከሰማች በኋላ ለማመን ለመቀበል የከበዳት ማርታ የዲኤንኤ ውጤቱን በስርዓት ከፍታ እንኳን ሳታየው ነገሮችን በግልጽ ለማጣራት ወደ ሰላም ጋር ሄዳለች። ከዚህ አስቀድሞ ደረጀ በጊዜ ጠርተው አምሽቶ በፍርሃት እየተንቀጠቀጠ መጥቷል። አጠገቧ ሲቀመጥ እሷን በሁኔታው ግራ ተጋብታ ደረጀ ምን ነው ተመልከተኝ እንጂ አይኔን ተመልከተኝ ብላ ስትለውም እሱም ፍርሃቱን የበለጠ ጨምሮ ማርታ ምን ነው ችግር አለ እንዴ? መድኃኒት ምንድን ነው ያለች? ታውቂያለሽ እሷ እኮ ዝታብኛለች፣ በጣም ነው የምጠላኝ፣ ትጠየፈኛለች ብሎ ሲላትም ማርታን ግን እውነት አንተ እንደዚያ ታደርጋለህ ብላ ስትጠይቀውም ደረጀም በፍጹም አላደርግም ማርትዬ፣ እኔ እኮ አንቺን በጣም ነው የምወድሽ፣ በጣም ነው የማከብርሽ ብሎ መንተባተብ ውስጥ ጀምር። እሷም እሱን ተወውና ደረጀ እውነት አንተ እርቃኗን ቀርጻታል ብሎ በድጋሚ ትጠይቋለች። ደረጀ ይቀጥልና አልቀረጽኳትም ማርቲ፣ እኔ በፍጹም አልቀረጽኳትም ብሎ ይመልስላታል። ማርታም ቀጥላ ይሄንን ከሷ አላረጋገጥኩም፣ ማረጋገጥ የምፈልገው በራሴ እጅ ነው። በአንተ ፊት ይሄንን ቃል አልደግምም፣ ምክንያቱም ጉዳዩ ስለምን እንደሆነ በደንብ አድርገህ ታውቃለህ። ይሄንን ጉዳይ ማረጋገጠው ደግሞ መድኃኒት በሰጠችኝ ወረቀት አይደለም፣ በገዛ እጄ ነው። ምክንያቱም ጉዳዩ ትልቅ ነገር ነው። ደረጀ እውነት ከሰራተኛዬ ልጅ አለ፣ ይሄንን ነገር ፈጽመህ ከሆነ አርፈ ተቀመጥ፣ ይሰማሃል? ይሄንን ጉዳይ እስካላረጋገጥክ ድረስ እጄን እንዳትጨብጠኝ፣ መኝታዬንም እንዳትጋራኝ፣ ምንም ነገር ለማደናቀፍ ብትሞክር መድኃኒት የነገረችኝ ነገር እውነት መሆኑን አረጋግጣለሁ። ደረጀ ይሄንን ነገር ታደርጋለህ ብዬ አላስብም። በምንም አይነት አጋጣሚ ይሄንን ጉዳይ ትፈጽማለህ ብዬ አልጠራጠርም። ግን ደግሞ አረጋግጬ ውሸት ሆኖ ከተገኘ እኔ ራሴ በሙሉ ልቤ ይቅርታ ጠይቃለሁ። ይቅርታ የማይገባኝ ከሆነ ደግሞ እንደ ባለቤትህ የምትቀጣኝ ሁሉ በጸጋ እቀበላለሁ። ግን አሁን መኝታ ክፍሉን ለቀ እንድትወጣልኝ እፈልጋለሁ ብላ ስትለውም እሱም ክፍሉን ለቆ ወጣ። ሳሎን ሶፋ ላይ አድሮም ጠዋት ተነስቶ ወደ ስራ ሄዷል። በዚያ ሰዓት ላይ ማርታ መኝታ ክፍሏን ዘግታ ለብቻዋ እያለቀሰች ከራሷ ጋር እያወራች ነበር። ቆይ ለምንድን ነው ልቤ በዚህ መጠን የፈራው? ብቻ አምላክ የፈራውት ነገር እንዳይሆን አንተ እርዳኝ፣ ልቤ ተጨነቀ። ቆይ ይህንን አሁን ከማን ጋር ይወራል? አታድርገው ጌታ፣ ያንተ ጠብቀኝ ትልና ስልኳን አውጥታ ናታን ወደ መኝታ ክፍሏ እንዲመጣ ትጠራዋለች። እሱም በፍጥነት ይመጣና አቤት እማዬ ፈልገሽኝ ነበር ብሎ ሲጠይቃትም እሷም ሰላም ጋር መሄድ ፈልጌ ነበር፣ መኪናዋን አሙቃትና አብረን እንሄዳለን
እንሄዳለን ብላ ስትለውም ናታን መኪናዋ ያለች አይመስለኝም አባዬ ይዟታ ሄዷል ብሎ ሲነግራትም ማርታም ቆይ ትንሿ የለችም እሷ አዘጋጃትና ቶሎ ደርሰን እንመለሳለን ብላ ስትለውም ናታን ምን ነው ግን እማዬ በሰላም ነው ብሎ ይጠይቃታል። እሷም ቀጥላ በሰላም ነው አንድ ጉዳይ ልጠይቃት ነበር ለዛ ነው መሄድ የፈለኩት ብላ ስትመልስለትም ናታን በድጋሚ እሺ ግን እማዬ ኮሌጅ ክላስ ነበረብኝ ብሎ ሲላትም እሷም እንዴት ቆይ ክረምት አይደል እንዴት በዚህ ጊዜ ክላስ ይኖራል ብላ ስታፋጠው ናታንም ያው ከጓደኞቼ ጋር ቀጠሮ ነበርኝ ለዚያ ነው ብሎ ሐሳቡን ሲቀጥል እሷም መሄድ አልፈለክም አይደል ችግር የለውም በቃ ራይት ጠርቼ ሄዳለሁ ስትለውም እሱ እሺ በቃ እማዬ ውስጥሻለሁ ግን ደግሞ እኔ ወደ ቤት ውስጥ መግባት አልፈልግም ብሎ አስረግጦ ሲነግራት ማርታም ስለሱ አታስብ እኔ ቶሎ ገብቼ በፍጥነት ነው የምወጣው አብረን እንመለሳለን ብላ ትለዋለች። ተያይዘው ወደ ሰላም ጋር ከሄዱ በኋላ ነገሩን የሰማችው ዳጣም ለእናቷ ስለ ነገሩ ለመናገር በፍጥነት ስልኳን አውጥታ ተደውላታለች። ስልኩን እንደተነሳ ዳጣም ሄሎ ሰላም እማዬ የልጁ አባት ደረጀ መሆኑን አውቃለች እና አሁን ወደ አንቺ ጋር እየመጣች ነው ልጠይቅሽም ይመስለኛል እባክሽ ከዛ ቤት በፍጥነት ውጪ እንዳታገኛት ብላ ስትላትም ሰላምም አገኛታለሁ የጠየቀችኝ በሙሉ መልስላታለሁ ብላ ስትላትም ዳጣም በድንጋጤ ስሜት ቆይ አባቱ ደረጀ ነው ልትያት ጠይቃትም ሰላምም አዎ ዳጣ ጊዜው ደርሷል እስከመቼ በድብቅ ብላ ስትላትም ዳጣም በንግግሯ ግራ ተጋብታ ቆይ ከዛ ሰላም እማዬና አባዬ ማጣላት ነው እንደፈለግሽው እነሱን አላይተሽ አባዬን አግብተሽ መኖር ነው እንደፍላጎትሽ ሰላም ቆይ እማዬ አታሳዝንሽም እሷ እንደዚህ የሚደረግባት ሴት ናት ብላ ስትጠይቃትም ሰላምም እኔ እሱን አልፈልግም የትዬም ባልቀምቼ ማግባት በፍጹም አልፈልግም እሱም ማያደርገውም ጋሽ ይሄንን ከሚያደርግ ሞት ይቀልዋል ብላ ስትላትም ዳጣም ሁኔታውን የበለጠ ግራ ገብቷታል። እሺ ቆይ ምን ብለሽ ነው የምትነግረት ሰምኛለሽ ሰላም ለማዬ ከነገርሻት እኔና አንቺ በድጋሚ አንተያይም ብላ ስታስፈራራትም ሰላም ቆይ ስላላሳደግኩሽ ነው አይደል በየምክንያቱ የምትቆጭኝ ጥዬሽ ሄዳለሁ እያልሽ የምታስፈራሪኝ ዳጣ ስሚ ያለኔ ስም የለሽም አንቺን ህይወቴን ገብሬን የጠበቅኩሽ በተናደሽ ቁጥር ጥዬሽ ሄዳለሁ እንድትይኝ አይደለም ገባሽ ብላ ስጮባትም ዳጣም ይሁንልሽ ሰላም እባክሽ አንድ ጊዜ ብቻ ስሚ ለማዬ እንዳትነግራት ከነገርሻት ቤቱ ይፈርሳል አባዬም ይሞታል ብላ መለመን ስትጀምር ሰላምም ሲጀመር አውቃለች አላልሽም እንዴ መድኃኒት እኮ ነግራታለች ስለዚህ የምትመጣው እኔ ልጠይቀኝ አይደለም ከእቷ በላይ እኔን አታምነኝም ስለዚህ የሚመጣውን በሙሉ እቀበላለሁ አንቺ ግን ወዲያ የምትይውን ነገር ብታቆሚ ይሻለሻል እኔ የገበርኩልሽ ልጅ ነሽ ምንም ቢፈጠር እኔ እናትሽ ነኝ አንቺም ልጄ ነሽ ሁለተኛ ልትቆጭኝ እንዳትሞክሪ ማደርገውን ነገር በደንብ የማውቅ ሰው ነኝ በንዴት ስልኩን ጆሮዋ ላይ ተዘጋበታለች። በዚያን ሲያለ ናታን ማርታን ይዞ እነ ሰላም ሰፈር ይደርሳሉ። መኪናውን ያቆሙትና ከሷ አጠገብ ዞር ብሎ ለደረጀ ይደውልለታል። ስልኩም እንዳነሳው ሄሎ አባዬ እንዴት ነህ አሁን ከማዬ ጋር ነኝ እነ ሰላም ሰፈር ነው ያለነው እሷን ለማግኘት ቁጭ ብላ እየጠበቀቻት ነው ያለችው እባክህ ለሰላም ቴክስት አድርግላት መድኃኒት እኮ አላመነቻትም ከሰላም ለማረጋገጥ ነው ወደዚህ መጣችው ብሎ ሲለውም ደረጀም አይ ናታን ተዋት በቃ የፈለገችው ነገር እንድታደርግ ፍቀድላት ብሎ ሲለውም ናታንም በጭንቀት እንዴት አባዬ ቆይ ምን ማለት ነው እንዴት ተዋት ትለኛለህ በቃ ያንን ሁሉ ነገር ያደረግነው ለመሸነፍ ነው ብሎ ሲጠይቀውም ደረጀም ተው በቃ ናታን ታግሎ ያሸነፈ ሰው የለም ጊዜው ለማረዘም የቻልነውን ነገር በሙሉ አድርገናል ግን አልሆነም ያረዘምነው ጊዜ አጥሩ ይሄው ዛሬ ግን ማርታ በእውነቱን አውቃለች ብሎ ሲለውም ናታንም አባዬ አላወቀችም እኮ መድኃኒት ብዙ ነገር ብትላትም አላመነቻትም ከመጣሽ ጊዜ ጀምሮ እኮ የዳጣም ሆነ የሰላም ልጅ አባት ደረጀ ነው ብትላትም እሷ ግን አላመነቻትም አሁን ደግሞ እማዬ መታ ከሰላም ካረጋገጠች ሁሉንም ነገር ያበቃል አባዬ አንድ ነገር ማድረግ አለብን ብሎ ሲለውም ተስፋ የቆረጠው ደረጀ ተው በቃ እናንተም ከዚህ በላይ ማስጨነቅ አልፈልግም አሁን እኔ ካለሁበት የሚከፋ ነገር አይመጣም ሞት እንኳን ቢሆን አሁን ካለሁበት ስሜት አይበልጥም ይልቅ አሁን ከማርታ እንዳትለይ ይሄውልህ አንድ ነገር ከተፈጠረ ቶሎ ብለህ ለኔ ያሳውቀኝ ካለው በኋላ ነው ሰላም ከቤቷ ወርዳ ማርታ ወዳለችበት መኪና የገባችው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልኝ።